ይህንን ቤት አታየውም እንዴ? ይህንን እስከዚህ ዲሹ ዛንዲስቱን ነበር ማስተካከል። እነሱ የሚያወሩት ስለ ታይላንድ፣ እኔ ደግሞ ስለ ሃይላንድ። ጭራሽ ያቺ 2 ብር ፌስታል 15 ብር ገባች። ይሄ ገበያ ማረጋጊያ የሚባል ማዘናጊያ ይመስለኛል። እርሶ ኧረ የአራዊት ጌታ የጀግና ያዝነው ብር ጋር ተመለስን። ሁላችን በግነን አለ በግነን። ለማን ይነግሩታል የውስጥን ህመም? ማጨድ አይገባበት መቼ አይታረም ብሎ አምጦ ቤት ኪራይ ለመክፈል የሚታገል ላይ ግንብር ማድረግ ደግም አይደል። ባልሽ ምንድን ነው የሚሰራው? ቡቲክ አላቸው። እኔስ ኖሬዋለሁ ሲከፋኝ ሲደላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ። ይሉኝታ ያልታወቀ ገዳይ በሽታ ይሉኝታ። በፊት የሆነ ችግር ቢደርስብህ እንኳን ከወዳጅህ ጋር እየተወያየህ የበላውን በልተህ ተጨዋውተህ ቀኑን ትገፋዋለህ። ዛሬ ችግርህን ካወራ እራብህን አባብሶብህ ቤት ከገዛ ቤተሰቦች ይጀምራል። እንደራስህ እንዳትኖር ወይ ከባለቤትህ ይህንን ቤት አታየውም እንዴ? ይህንን እስከዚህ በሌለህ ነገር ኑሮውን የምታውቀው አንተ ነህ። አሁን በቀደም የዓለም ዋንጫ ዕለት የሆነውን ነገር ላውራችሁ። ከቤ የባሻ ጎረቤት ነው። አሁን በቀደም ዕለት ታዲያ የዓለም ዋንጫ ልጆች ላይ ዘው ብለው ገብተው ውጣ ከቤ ቴሌቪዥኑን ሳይገዛ ዲሹን የሰቀለው ለሰው ይሉኝታ እንዴት እንኖራለን? ዲሹ ዛንዲስቱን ነበር ማስተካከል ለሰው ይልኝ። ታዲያ ልጆቹም እየተሳሳቁ ቴሌቪዥን የላቸው። ባሻ አንድ ጨዋታ ጫውተውኛል። በፊት በሚንስ ቤት እየተሰለፍን እንበላለን እና አንዳንድ ጊዜ ያው ከሚደርሰን ኮታ አንድ ሰው 2 ሰው ይጎላል። በአጋጣሚ 2ቱ ሲቀሩ አንዲት ሳህን ናት የቀረችው። አንዲት ሳህን አንደኛቸው እንግዲህ ዛሬ ምንም ማድረግ አይቻልም፣ ይሄኛው ይሉኝታ ስላለው አይነሱ ስጡት። እንግዳ እኮ ተራው ነው። ተሰጠ ብቻውን እንዲሁ አደረ በቃ። አረረረ ይሉኝታማ ጎጂ ነው። ትናንትና እራቱን ያልበላ ማን ነው ተባለ። እዛው ገና እንደተሰለፈ ዛሬ የተሻለ ነው ማለት ነው እያለ እኔ ዛሬም ድገም ተበላሃል። ይሉኝታ ገዳይ ነው። ሰውም ይሉኝታ ሲይዝሃል አብረህ ጓደኛ ጋር እንኳን እንዳትውል መጽናኛ አይሆንም። የባሰ ያሸማቅቅሃል። እኔም ጀምሬ ነበር ሆኖ አስመጪና ላቂ ምናምን የሚባሉ ጓደኞች እንዴት አድርጌ በወሬ ስልገጣጠም። እነሱ የሚያወሩት ስለ ታይላንድ፣ እኔ ደግሞ ስለ ሃይላንድ። በፊት እኮ ነጋዴም በደው ጥቂት ማህበረሰብን ያስባል። አሁን ላይ ስናይ ግን በአንድ ጊዜ መተኮስ ነው። ጀናጅ ይመጣል። ጭራሽ ያቺ 2 ብር ፌስታል 15 ብር ገባች። እኛም ፌስታላችን ያልተው ጭራሽ ያ ባለ ፌስታል ግን እየተጠቀመ ነው። ዘይቱንም ምንም ይሄ ገበያ ማረጋጊያ የሚባል ማዘናጊያ ይመስለኛል። እንስሳቶች ተሰብስበው በአንድ ላይ የሄዱ አንበሳ ማንነቱን ለማሳወቅ እየደቆሰ የአራዊት ሁሉ የበላይ ማን ነው ወስዶ አነሶት ገዳም እንደሁሉ ለከርከር ወለደ ምናምን እንደው በክር እያደቀቀ ነብር ጋር ደረሰ። አራዊት ጌታ ማን ነው አንተ ሲለው ዝም
አትናገርም እንዴ? አራዊት ጌታ ማን? አሁንም ወጣት እንደመቆም የአራዊት ጌታ ማን ነው ብሎ አንድ ጊዜ ክሩን ሲለው በጣም ተናበበ። ቀና ሲል ጦጢት እዛ ላይ ሆና እርሶ ኧረ የአራዊት ጌታ የጀግና ገና ሳልጠይቅሽ ምን ላታው የት ሄደሽ ነው? ኧረ እርሶን ማንም ያክላለ በምን አወቅሽ? ገና ሳልጠይቅሽ ኧረ የቅድሞ ክርን የቅድሞ ድቁሻ ከዛ ተምሬ ነው። ምን አለ ታዲያ ወዳጄ? ከጓደኞቼ ጋር ሰብሰብ ብለን እንደው መቼም ለወግ በዓል ነው ብለን በግ ለመግዛት ሄደን መቼ አግኝተን ያዝነው ብር ጋር ተመለስን። ሁላችን በግ ነን አለ። በግ ነን። በግ ነው እኮ ነው። አቤት 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 የሰማዩ ጌታ የምድሩ ባለቤት ወዲያን ተውላለው አረጋ ቤት አቤት ለማን ይነግሩታል የውስጥን ህመም ማጨድ አይገባበት በእጅ አይታረም ከሰማይ ተራራው ከመሬት አቧራው ቀኝ ስል የግራው ተሁሉም የሰው ልጅ አስፈራው አንተው የኔ ጌታ አንተው ነገሩን ሁሉ አግራው አቤት 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 የሰማዩ ጌታ የምድሩ ባለቤት ወዲያ አንተ ውላለው መቼም አቤት አቤት ግብር የሚባለው እኮ አገር ግዴታ ነው። አዎ ነገር ግን ተሞክሮ ተብሎ ምናምን ውጭ ሻይ ቡና ሰዓት ላይ ውጭ ተብሎ እና እንግዲህ አዎ እኛ እንግዲህ የግብር አሰባሰባችን ምናምን ተብሎ ብሎ አምጦ ቤት ኪራይ ለመክፈል የሚታገል ላይ ግብር ማድረግ ደግም አይደል። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ። ሀገር የምትቆመው ከታች እስከ ላይ መስራት ስንችል የአንዱ አጡ መፋለስ ሀገርን ያፈርሳል። ትንሹ ነጋዴ ቤት ኪራይ መክፈል እያቅመዘመዘው ኑሮውን ለማሸነፍ እዛ ላይ አምጥተህ እንደ ሀገርነት ሰባ ታክሲ ላይ ስትወጣ 10 ብሩን ፌርባታ ምናልባት ኪሴ ውስጥ 10 ብር ይዤ ሊሆን ይችላል። መክፈል ስለቻለ ብቻ ወንድሜ አትጨቃጨቅ፣ ውረድ። ወደ ጤና ባለሙያም ብትሄድ ኢንተርቪው ይሆናል። አሁን ኢንተርቪው ታውቃለህ፣ ቃለ መጠየቅ ሴት ምናምን የሆነ ወዲህ ከሄደች ባልሽ ምንድን ነው የምትሰራው? ቡቲክ አላቸው አያጅቦ ከሌሎች አራዊቶች ጋር ሆኖ እርቧቸው የሆነ ቦታ ሲደርሱ በቃ የሆነ ስጋ አገኙ። አያጅቦ አፉን አሞጥሞጦ ሁሉም በጣም እርቧቸዋል እኮ እንዴት ነው ይህንን ስጋ አንብላው ካላችሁ ልብላው፣ እንብላውም ካላችሁ ልብላው ራሱ እኔስ ኑሬዋለሁ ሲከፋኝ ሲደላኝ እኔስ ኖሬዋለሁ ሲከፋኝ ሲደላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ አስለምደዋለሁ እግሬን ያለ ጫማ አስለምደዋለሁ እግሬን ያለ ጫማ እንደ ደላው መኖር አይገኝምና እንደ ደላው መኖር አይገኝምና መሬት አትቆጭኝ ቀስ ብዬ ረግጣለሁ
መሬት አትቆጪኝ ቀስ ብዬ ረግጣለሁ ኋላም ካንቺ በታች እንደምሆን አውቃለሁ ኋላም ካንቺ በታች እንደምሆን አውቃለሁ። በሰላም አሳድረኝታ ትታውቃለህ። ባንተ ዝመትና ባንተ ፍቅር እዚህ ደርሰናል።